ያውቃል አከፋፈቱን የቀበቷን ማለት ነው። እሱ ብዙ ጊዜ ተጠቀማታል። እሷን ቀበቷ አከፋፈቷንም ያውቃል። እንዴት ዝገበናል እኮ ስሙኛል እኮ ስሜዋለሁ። ስለዚህ አልገልንተኛ እኮ ነው። አገልጋይ ሜሎስ ከተለያዩ ሴቶች ጋር እንደሚማግጥና ብዙ ጊዜ ነገሩን አይታ እንዳላየች ብታልፈውም ከጓደኛዋ ጋር ሲማግጥባት ማግኘቷ ግን ልትቋቋመው አልቻለችም። ስለ ፍቅርና ስለ ትዳር ምክር የምትሰጠው ኤልዳና በቀለና አገልጋይ ሜሎስ ተሾመ ምን ገጠማቸው? ባሌ ቢያታለለኝ ችት ቢያረግብኝ እንኳን ይቅር እለዋለሁ በማለት በሰጠችው አወዛጋቢ አስተያየትና ባሌ ወተት ጥቁር ነው ቢለኝ ልክ ነህ እለዋለሁ ለሚለው ንግግሮቿ በብዙዎች ዘንድ አድናቆትና ትችት ሲሰነዘርባት የነበረው ኤልዳና አሁን ላይ ከፍቅረኛዋ ከአገልጋይ ሜሎስ ጋር ተለያይታለች እየተባለ ያለው ወሬ የተለያዩ ሶሻል ሚዲያዎችን አጥለቅልቆታል። ኤልዳና በህዝብ ዘንድ እንድትታወቅ ያደረጋት ከዚህ ቀደም የነበራት አሳዛኝ ታሪክ ምን ነበር? ያጋጠማት አስደንጋጭ ነገርስ ምንድነው? በዝርዝሩ እነግራችኋለን። ሰላም እንደምን ቆያችሁልን ውድ የጎጆ ሾው ቤተሰቦች፣ እነዚህንና እንዲሁም ሌላ ስለ አገልጋይ ሜሎስና እንዲሁም ስለ ኤልዳና ዝርዝር መረጃዎችን ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁ እስከ ፍጻሜው ዝለቁ። ስለ ፍቅር ግንኙነትና ስለ ትዳር በምትሰጠው አነቃቂ ንግግሮች በማህበራዊ ሚዲያዎች ላይ የምትታወቀው ኤልዳና በቀለ ሰሞኑን የግል ህይወቷን በተመለከተ በኢንተርኔቱ ዓለም ከፍተኛ መነጋገሪያ ሆናለች። ኤልዳና በብዙሃኑ ዘንድ ተቀባይነት እንዲኖራትና ተወዳጅነትን ያተረፈችበት ትልቁ ምክንያት የዛሬ 2 ዓመት ገደማ ያጋጠማትና ለብዙዎች ትምህርት የሰጠው አሳዛኝ የፍቅር ታሪኳ ነበር። ኤልዳና በወቅቱ ለ2 ዓመት ያክል በታማኝነት ተወደው የነበረ ፍቅረኛዋ ሌላ የፍቅር ግንኙነት እንዳለው መጠርጠር ትጀምራለች። ነገሩን ስታጣራ ከሌላኛዋ ሴት ጋር ከ3 ዓመት በላይ በግንኙነት ውስጥ እንደነበር ትደርስበታለች። ይህንንም ድብቅ የፍቅር ግንኙነት ኤልዳና ሳታውቅ ውሽማ ሆና እንደነበር ደረሰችበት። ይህ በታማኝነቷ ላይ የደረሰው ልብ ሰባሪ ክህደትና የህይወት አጋጣሚ በቀላሉ ሊታለፍ የማይችል ቢሆንም ኤልዳና ግን በህመሙ ተሸንፋ ከመንኮታኮት ይልቅ ይህንን የልብ ስብራት ወደ ጥንካሬና ብርታት ቀይራ ራሷን አበርትታ በመቀየር ቆማለች። ከ6 ወር በፊት ኤልዳና ከነበረባት የፍቅር የልብ ስብራት አገግማ ከአገልጋይ ሜሎስ ተሾመ ጋር በትዳር ለመተሳሰር ሽምግልና በመላክና ወደ ትዳር መቃረባቸው ሲሰማ ብዙዎች ካለፈው ህመሟ አገግማ ለዚህ ክብር መብቃቷ እጅግ ደስ የሚል ነገር ነው ሲሉ መልካም ምኞታቸውን ገልጸውላት ነበር። ይሁን እንጂ በወቅቱ ገና ትዳር ውስጥ ሳትገባ የተናገረቻቸው አንዳንድ ነጥቦች ብዙዎችን አከራካሪ ነበሩ። በተለይም ባሌ ችት ቢያረግብኝም ቢያታልለኝም እንኳን የመታረም ልብ ካለው ይቅር እለዋለሁ ማለቷ በብዙዎች ሴቶች ዘንድ ትልቅ ትችት አስነስቶባታል። በተጨማሪም ስለ ትዳር ያላትን አመለካከት ስትገልጽ ባሌ እንዲያቀብጠኝ ነው የምፈልገው ማለቷ እና ባሌ አደባባይ ላይ ወጥቶ ወተት ጥቁር ነው ቢል እንኳን ልክ ነው ብዬው ቤት ሲመጣ ነው ማረመው ስትል የተናገረቻቸው ንግግሮች ትዳርን ከመጠን በላይ ተገዥነት የታከለበት አድርገዋለች በሚል በማህበራዊ ሚዲያዎች ትችትንና ድጋፍን አግኝታ እንደነበር የሚታወቅ ነው። ኤልዳና አዲሱን ፍቅረኛዋን አባቴ እያለች የምታቆላምጥበት መንገድና ገና 3 ወር ሳይሞላቸው አኒቨርሰሪ ሲያከብሩ የሚያሳይ ቪዲዮ ማውጣታቸው በታዛቢዎች ዘንድ የተላጠ ሙዝና አደባባይ ላይ የወጣ ትዳር መሰንበቻ የለውም፣ ድሮም
ብለን ነበር ሲሉ በተለያዩ ቪዲዮዎችና ጽሑፎች ገልጸዋል። በማህበራዊ ሚዲያ ተጠቃሚዎች ዘንድም ከእውነት ይልቅ ለካሜራ ፍጆታ የቀረበ የማስመሰል ነው ሲሉ የተለያዩ አስተያየቶችን የሰነዘሩ ሲሆን ምክር ለሰጪው ቀላል ነው፣ ነገሮች ሲረጋገጡና ጊዜ ሲሰጣቸው ማውራት ይበጃል በሚል ሲመክሯትም ቆይተዋል። በአሁኑ ወቅት ኤልዳናና አገልጋይ ሜሎስ ተለያይተዋል የሚል ወሬ በስፋት በተለያዩ ሶሻል ሚዲያዎች እየተናፈሰ ይገኛል። የመለያየታቸው ጉዳይ ሜሎስም ሆነ ኤልዳና ምንም አይነት ምላሽ ለሚዲያ ባያወጡም ባይናገሩም እንኳን ስሟ እንዲጠቀስ ያልፈለገችው የቅርብ ጓደኛዋ ኤልዳናና ሜሎስ እንደተለያዩ የተለያዩበት ምክንያትም ሜሎስ እጅግ አስመሳይ፣ ከተለያዩ ሴቶች ጋር የሚማግጥ፣ ቸርች ውስጥ ያሉ ሴት አገልጋዮችን በተለያየ ጊዜ እየቀጠረ የተለያዩ ግንኙነቶችን የሚመሰርት፣ አገልጋይነቱን ለሴቶች ማታለያነት የሚጠቀምበትና ከተለያዩ ሱሶች ውስጥም የተዘፈቀ ሰው እንደሆነ ኤልዳናንም ወዷትና አፍቅሯት ሳይሆን የቀረባት እሷ በተለያዩ ሶሻል ሚዲያዎች በምትሰጣቸው የፍቅርና የጋብቻ የምክር አገልግሎቶች ብዙዎች ስለሚያውቋት ይህንን እውቅናዋን በመጠቀም ወደ ሶሻል ሚዲያው በመምጣት እንዲታወቅና የተለያዩ ሴቶችን ለማጥመድም ሊጠቀምበት እንደሆነ ተናግራለች። በዚህም ኤልዳና እጅግ ልቧ እንደተሰበረና አሁን በከፍተኛ ሕመም ውስጥ እንደሆነች፣ የመጀመሪያው ክህደት አሁንም ተደገመብኝ ብላ በከባድ የአእምሮ ቀውስ ውስጥ እንዳለችና ቤተሰቦቿም ከጎኗ ሳይለዩት ከገባችበት የስሜት ቀውስ እንድትወጣ በግላቸው ብዙ ቢጥሩም ኤልዳና ግን የልብ ስብራቷ በጣም ስለጠናባት ወደ ስነ ልቦና ባለሙያ በመውሰድ አስፈላጊውን ሕክምናና የስነ ልቦና ምክር አገልግሎት እንዲሰጣት አድርገዋል። ታዲያም ኤልዳና አሁን ሕክምና እየተደረገላትም ትገኛለች። ይህንንም ተከትሎ ሰዎች የተለያዩ አስተያየቶችን እየሰጡበት ይገኛል። ከሁለት ጎራ በመከፈልም እንዲህ ሲሉ ተደምጠዋል። አንደኛው ወገን ትዳር በምክርና በንግግር ብቻ ስለማይቆም መለያየታቸው አይቀሬ ነው በሚል ድምዳሜ ላይ ሲደርሱ፣ ሌላኛው ወገን ደግሞ የሰመረውን ትዳር የምናፈርስ መሆን የለብንም፣ መለያየቷ እውን ቢሆንም እንኳን ሆኖም ግን ባደረገችው ነገር መሳለቅ የለብንም ሲሉ ተደምጠዋል። በኤልዳና የኢንስታግራም ገጽ ላይም ሊያገባት ሽማግሌ የላከውና የአዎንታን ምላሽ ያገኘው አገልጋይ ሜሎስን ፎቶ ኢንስታግራም ገጿ ላይ ከመሰረዝም አልፎ እጅግ ልብ የሚሰብሩ ጽሑፎችን ገጿ ላይ ለጥፋ ነበር። ቢሆንም ግን አሁን በቤተሰቦቿና በጓደኞቿ አማካኝነት የለጠፈችውን ጽሑፍ እንድታወርድ አርገዋታል። ከሁሉም ኤልዳና ልቧ እንዲሰበር ያደረጋት ከቅርብ ጓደኛዋ ጋር ሲማግጥባት እጅ ከፈንጅ መያዟ ነበር። አገልጋይ ሜሎስ ከተለያዩ ሴቶች ጋር እንደሚማግጥና ብዙ ጊዜ ነገሩን አይታ እንዳላየች ብታልፈውም ከጓደኛዋ ጋር ሲማግጥባት ማግኘቷ ግን ልትቋቋመው አልቻለችም። የኤልዳና ስም አሁንም መነጋገሪያ የሆነ እንዲቀጥል ያደረገው ምክንያትም የግል ሕይወቷን በሶሻል ሚዲያ ላይ ማጋራት የሚያስከትለውን ተጽዕኖ ቁልጭ አድርጎ የሚያሳይ ነው። አንዳንዶች ኤልዳና የፍቅር ግንኙነትን እጅግ አቅላና አጋና ስለምታቀርብ ነው ለትችት የተጋለጠችው ሲሉ፣ ሌሎች ደግሞ ያለፈው ታሪኳ ያስተማራት ጥንካሬ አሁንም ለሰዎች ትምህርት ሊሆን ይችላል ይላሉ። በዚህም ኤልዳና በገሃዱ ዓለምና በሶሻል ሚዲያ ቀለል አድርገው የሚያወሩት የግል ሕይወት ምን ያክል ከባድ እንደሆነ የመወያያ ርዕስ እንደሆነ ቀጥሏል። ውድ የጎጆ ሾው ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በቀጣይ ስለ ኤልዳና የጤንነት ሁኔታ እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ለኤልዳናም መልካም የጤና መሻሻልን እየተመኘን በያላችሁበት ሰላማችሁ ይብዛ እያልሁ እዚህ ጋር አበቃሁ።